የቡዳ አይን የሚያስፈራችሁ ሰዎች ትልቅ መፍትሄ እንዳለው ስንቶቻችሁ ታውቃላችሁ? አዎ የቡዳ አይን የሚያስፈራችሁ፣ የቡዳ አይን የሚያስደነግጣችሁ፣ እንዲሁ በአጠቃላይ ቡዳን የምትፈሩ ሰዎች፣ ቡዳ ሕይወታችሁን ያበላሻችባችሁ ሰዎች በሙሉ አዎ ቅዱሳን በቅጽል ስማቸው የጣናው መብረቅ እያሉ የሚጠሯቸው ቅዱሱ የዋሁ ሩህሩህና ፈጥኖ ደራሹ አባታችን አቡነ በትረ ማርያም ቃል ኪዳን እንዳላቸው ስንቶቻችሁ ታውቃላችሁ? አዎ የጣናው መብረቅ ቅዱሱ አባታችን አቡነ በትረ ማርያም ነገ ሐምሌ 17 የእረፍት በዓላቸው ነው። እኒህ ባለ 12 ክንፍና ባለ ብርሃን ክንፍ እስከ 7 ትውልድ ድረስ የሚያስምሩ አዎ ስማቸውን ለጠራ ዝክራቸውን ላደረገ መታሰቢያቸውን ላደረገ በዓላቸውን ላከበረ ሰው በሙሉ እስከ 7 ትውልድ ድረስ የሚያስምሩ በቃል ኪዳናቸው ለተማጸነ ለተማመነ ስማቸውን ለጠራ ይልቁንም ደግሞ ከቅዱሱ አጽማቸው የሚገኘውን የመቃብር የእምነታቸውን አፈር ለያዘ ሰውና ለተቀባ ሰው ለተጠቀመ ሰው የቡዳ አይን የማያሳዩና የቡዳ አይን የማያስፈሩ በጊንጥ በእባብ የማያስነድፉ በምድር አውሬ የማያስበሉ በመብረቅ የማያስመጡ ያለ ጊዜ የማያስቀስፉ ቅዱስ አባት ናቸው። መቼም በሄድንበት ያለ ጊዜያችን የምንቀሰፍ እኛ ወጣቶች እኒህን ቅዱስ አባት የግድ ልናውቃቸው ይገባል ብዬ አስባለሁ። አዎ በየቦታው ያለ ጊዜያችን እየሄድን የምንቀሰፍ ወጣቶች እኒህ ቅዱስ አባት በቃል ኪዳናቸው እንዲጠብቁን እኒህን ቅዱስ አባት ማክበር ማዘከር ይጠበቅብናል ብዬ አስባለሁ። አዎ እኒህ ቅዱስ አባት ደጃቸውን ገዳማቸውን የረገጠን ሰው መድኃኔዓለም ኢየሱስ ክርስቶስ ምንድን ነው ያላቸው? ገዳምህን የረገጠ ኢየሩሳሌም ጎለጎታ የኔን መቃብር እንደተሳለመ እቆጥርለታለሁ ብሏቸዋል። የአንተ ስም በተጠራበት አጋንንት እስከ 80 ክንድ ድረስ ይርቃሉ ተብለዋል። በቤተ ክርስቲያን ተገኝቶ ልጆቹን ክርስትና ያስነሳ ሰው አይን ያላየውን ጆሮ ያልሰማውን እንዳንተ ላሉ ቅዱሳን የሚሰጠውን ዋጋ በሰማይ እሰጣቸዋለሁ ተብሏል። ደስ ብሎት የገድልህ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ በዓልህን ያከበረ ላዘኑና ለተከዙ ሰዎች በአንተ ስም ተገኝቶ ስምህን ጠርቶ ያጽናናና ያስደሰተ ሰው እስከ 7 ትውልድ ድረስ እምርልሃለሁ በመንግሥተ ሰማያትም ትልቅ አዳራሽ እሰጥልሃለሁ ተብሎ ቃል ኪዳን ተገብቶላቸዋል። እኒህ ቅዱስ አባት ቅዱሱ አባታችን የጣናው መብረቅ አቡነ በትረ ማርያም ነገ ሐምሌ 17 የእረፍት በዓላቸው ነው። እንግዲህ ከዛሬ ከዋዜማው ጀምሮ ለቅዱሱ አባታችን ለበዓላቸው ተዘጋጁ ብዬ መልእክቴን አስተላልፋለሁ ማለት ነው። ይህ ቪዲዮ የደረሳችሁ ሰዎች አደራ ጠቃሚ ቪዲዮ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ በትረ ማርያም ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።